ዛሬ የሆድ ድርቀት ላለባቸው ልጆች ፍቱን መፍትሄ የሚሆን 3 ጤነኛ ምግቦችን ይዤላችሁ መጥቻለሁ። ሰላም ውድ የባራኪ ዩቲዩብ ቻናል ተከታዮች እንዴት ናችሁ? እነዚህ ምግቦች ሆድ ያለሰልሳሉ፣ ካካ ሲሉ እንዳይቸገሩ ይረዳሉ፣ በሆድ ድርቀትም እንዳይጠቁ ያግዛሉ። የመጀመሪያው ምግብ ብሮኮሊና አፕል። ሁለተኛው ምግብ ለማዘጋጀት 3 ግብአት ብቻ ነው የሚያስፈልገን። እነሱም ስኳር ድንች፣ አቮካዶና እርጎ ነው። በመጀመሪያም ስኳር ድንቹን ለልጆች በሚመች መልኩ ከትፈን አጥበን እንጥደዋለን። ስኳር ድንችን ከትፈን በምንጥድበት ጊዜ በፍጥነት ይደርስልናል። አንዳንድ ጥናቶች ያልተከተፈ ስኳር ድንች ከ40 እስከ 50 ደቂቃ ድረስ በአማካይ ሊወስድ ይችላል ለመብሰል። የተከተፈው ደግሞ ከ12 እስከ 15 ደቂቃ ይወስዳል። ስለዚህ ተመራጭ ያደርገዋል ማለት ነው። ስኳር ድንቻችን በዚህ መልኩ ሲበስልልን ወደ ሌላ ሳህን የሚወቃንን ያህል እንቀንሳለን። ስኳር ድንች በሽታን ለመከላከል ለዓይን ጤና ከመጥቀሙ ባሻገር ያለው ጣዕም ለልጆች ተመራጭ ያደርገዋል። ቀጥሎም አቮካዶችንን በዚህ መልኩ ከቆረጥን በኋላ በማንኪያ ነገር እዛው ከታትፈን እንጨምረዋለን። አቮካዶ ለህፃናት እጅግ ምርጥ ከሚባሉ ምግቦች አንዱ ነው። ለአይምሯቸውና ለሰውነታቸው ጠቃሚ የሆነ ንጥረ ነገሮች አሉት። ቀጥሎም እርጎ የሚበቃንን ያህል እንጨምራለን። እርጎ ከ6 ወር ጀምሮ ላሉ ልጆች በጣም ተመራጭ የሆነ ምግብ ነው። የልጆችን አጥንትና ጥርስ ለማጠንከር እንዲሁም ለሆድ ጤና ተመራጭ የሆነ ነው። እነዚህን ምርጥ ምግቦች አንድ ላይ እንቀላቅላቸዋለን። ከ1 ዓመት በታች ላሉ ልጆች ማኘክ ስለማይችሉ በሹካ ነገር ፈጨት ማድረግ ይኖርብናል። እነዚህን 3 ምግቦች በጋራ ስንሰጣቸው ለአይምሮና ለሰውነታቸው የሚጠቅም ንጥረ ነገሮችን ያገኛሉ። ሶስተኛው ምግብ ድፍን ምስርና ቲማቲም። መጀመሪያ ድፍን ምስሩን በደንብ እናጥብና ከዛም እንጥደዋለን። ድፍን ምስር ለልጆች አጠቃላይ እድገትና ለጡንቻ በጣም ጠቃሚ የሆነ ምግብ ነው። በተጨማሪም ፎሌትና ሌሎች ጠቃሚ ንጥረ ነገሮች ስላሉት ለልጆች የአይምሮ እድገት አስተዋጽኦ ያደርጋል። ድፍን ምስር ለመብሰል ትንሽ ጊዜ ይወስዳል። ከበሰለ በኋላ እናወጣዋለን። ቲማቲሙን አጥበን እንፈጨውና ብቻውን እናበስለዋለን። ቲማቲም የልጆችን የበሽታ መከላከል አቅምን ለማሳደግ የውሃ ጥምን ስሜትን እንዳይሰማቸውም ለመቀነስና ሌሎች ጥቅሞች አሉት።
ቲማቲሙ ውሃውን ወደ መጨረስ ሲጠጋ ኦሊቭ ኦይል ወይም ደግሞ የምንጠቀመውን የምግብ ዘይት እንጨምራለን። ከዛም በጣም ትንሽ ነጭ ሽንኩርት እንጨምራለን። ነጭ ሽንኩርቱ ለህፃናት ጣዕሙ ሊከብዳቸው ስለሚችል መብዛት የለበትም። ከዛም የቀቀልነውን ድፍን ምስር በሹካ ፈጭተን እንጨምራለን። ድፍን ምስር እንደ ሌሎች ምስሮች ካርቦሃይድሬት ስላለው ክብደትን ለመጨመር ይጠቅማል። ትንሽ አብረን ካበሰልነው በኋላ በጣም ትንሽ ጨው እንጨምራለን። ከዛም እናወጣዋለን። ከዛ እስኪበርድልን ጠብቀን በዚህ መልኩ ለልጆቻችን መመገብ እንችላለን። ከ1 አመት በታች ላሉ ልጆች ዘይት ጨውና ነጭ ሽንኩርትን ባንጠቀም ይመከራል።